ሰላም እንዴት ናችሁ? አዲስ ዓለም ነኝ። ዛሬ ቦሌ ቡልቡላ ሪፌንቲ አካባቢ ነው ያለሁት። ማሳያችሁ ቤት በጣም ቆንጆ ቤት ነው። 300 ካሬ ግቢ ያለው ቤቱ ደግሞ 180 ካሬ ላይ አርፏል። በውስጡ 7 ቤድሩሞችን 6 ባዝሩሞችና እንዲሁም የስቲም አለው። ለጂም የሚሆን ቦታ አለው። ቆንጆ የሚያምር ቴራስ ደግሞ 180 ካሬ ላይ ያረፈ ቴራስ አለው። 3 ኪችኖች አሉት። አሁን ደግሞ ውጭ ልንገራችሁና ወደ ውስጥ ገብተን ሌላውን ነገር አሳያችኋለሁ። እስከ መጨረሻው ካያችሁት ደግሞ ዋጋውን እነግራችኋለሁ መጨረሻ ላይ ማለት ነው። ይሄ ግሪን ኤሪያው ነው። እዚህ ጋር ግሪን ኤሪያ አለው። ይሄ ደግሞ ፓርኪንግ ነው። ፓርኪንጉ 5 መኪና ማቆም ይችላል። 5 መኪና ማለት ትልልቅ መኪኖችን 5 መኪና ማቆም ይችላል። አነስ ያሉ መኪናዎችን ደግሞ እንደ ቪትዝ ምናምን አይነት ደግሞ እነሱን እስከ 8 ድረስ መኪና ማቆም ይችላል ማለት ነው። 2 ሜን ጌቶች አሉት። አንደኛው እዚህ ጋር፣ አንደኛው እዚህ ጋር ነው የሚሆነው። ሌሎች ነገሮች ደግሞ በጀርባ በኩል ያሉትን በኋላ አሳያችኋለሁ። አሁን ወደ ውስጥ እንግባ። እንግዲህ እንዳልኳችሁ የውጭ በሮቹ በካስት አልሙኒየም ነው የተሰሩት። እንደምታዩት በጣም የሚያምር ቆንጆ በር ነው። ጥንካሬውም ውበቱም በጣም አሪፍ ነው። ታውቁታላችሁ የካስት አልሙኒየምን። አሁን ወደ ውስጥ ስንገባ ደግሞ ቤቱን ነው ማሳያችሁ። እንደገባን የምናገኘው በጣም ሰፊ የሚያምር ሳሎን እናገኛለን ማለት ነው። ይሄኛው ሊቪንግ ኤሪያችን ነው የሚሆነው። ከዛ ወደዛኛው ስንሄድ ደግሞ ዳይኒንግ ኤሪያችን ይሆናል። ይሄ እንደዚህ ኮሪደራችን ነው የሚሆነው ማለት ነው። ይሄን ተከትለን ስንሄድ ኮሪደር ይሆንልናል ማለት ነው። ሰፊ ነው አይደለም? በጣም ሰፊ ቤት ነው። ከዛ እንደምታዩት ደግሞ እነዚህ መብራቶቹ ደግሞ ከስፔን የመጡ መብራቶች ናቸው። እዚህ ቤት ላይ ላይቲንግ ሲስተም እንዲሁም መሬቱ በስፔን ማቴሪያሎች ነው የተሰራው ማለት ነው። መሬቱ ላይ አንድ ተጨማሪ ኤችዲኤፍ ጨምረናል። ላይ ስንወጣ አሳያችኋለሁ። እሱ የጀርመን ኤችዲኤፍ ነው። ይሄ የምታዩት ኪችን ደግሞ ሳሎን ላይ የምናገኘው ኪችን ይሄን ይመስላል። ከ3ቱ ኪችኖቻችን አንደኛው ይሄ ነው። ይሄ ኪችን ካቢኔት ከዱባይ ነው ኢምፖርት የተደረገው። እንደምታዩት አልሙኒየም ነው። በጣም ነው የሚያምረው። በውሃ ይታጠባል። የፈለጋችሁትን ጊዜ ያክል በውሃ ብታጥቡት ምንም አይነት ችግር አያመጣም ማለት ነው። አይዝግም፣ አይበላሽም። በውሃ የሚታጠብ ኪችን ካቢኔት ነው። በጣም ጠንካራ ነው። የምትፈልጉትን ነገር መያዝ የሚችል አቅም አለው ማለት ነው። እዚህ ጋር ቺን ለማድረግ ምግብ በሚቀርብበት ሰዓት ምናምን የፈለጋችሁትን አይነት ምግብ ማቅረብ የምትችሉበት ቦታ ነው የሚሆነው ማለት ነው። አሁን ወደ ውስጥ እንገባና ሌሎቹን ክፍሎች ላሳያችሁ። እዚህ ጋር ኮመን ባዝሩም አለን ማለት ነው። እንግዳ ሲመጣ ገስት በሚመጣ ጊዜ የሚጠቀመው ኮመን ባዝሩማችን ይህን ይመስላል። እዚህ ጋር ቶይሌት አለች፣ እጅ መታጠቢያ አለ። ይሄኛውን ደግሞ ሜትር ከ80 አካባቢ ርዝመት ነው ያለው። እቃ ለማስቀመጥ ወይም ደግሞ ለተለያዩ ኢንቴሪየር ዲዛይን አድርጋችሁ ማሳመር ትችላላችሁ ማለት ነው። ከዛ ይሄኛው ሁለተኛው ኪችናችን ነው የሚሆነው። አንደኛው ኪችን ባይ ዘ ወይ በውጭ በኩል ነው። ሶስተኛው ኪችን የሚሆነው ይሄኛው ሁለተኛው ኪችናችን ይሄን ይመስላል። እዚህ ጋር ለምሳሌ የምናስቀምጠው ምንድነው ኦቨን ቢኖረን ኦቨናችን እዚህ ጋር ማድረግ እንችላለን። ከዛ ፍሪጅ ሳሎን ላይ ላለማስቀመጥ ወይም ደግሞ ኩክ የምናደርግበት ቦታ ላይ ፍሪጅ ከማስቀመጥ እዚህ ጋር ፍሪጃችን ማድረግ እንችላለን። እንጀራ ወጥ ተሰርቶ ሲያልቅ እዚህ ጋር ማስቀመጥ እንችላለን ማለት ነው። ማጠቢያዎቹ እነዚህ የብሪሚክስ ማቴሪያሎች ናቸው ሁሉም ማለት ነው የተጠቀምናቸው። አሁን ወደ ፋሚሊ ሩም ነው የምወስዳችሁ። ይሄኛው ፓርቲ ደግሞ ፋሚሊ ሩም ወይም አነስተኛ እንደ ሳሎን የምንጠቀምበት ነው ማለት ነው። ይሄኛው ቤት አንደኛውን ኪችን አክሰስ ያደርጋል፣ በውጭ ያለውን ኪችን አክሰስ ያደርጋል፣ ሰራተኛ የመኝታ ክፍልና መታጠቢያ ክፍልን አክሰስ ያደርጋል። ከዛ ደግሞ በኮምፓውንዱ በኩል ስንመጣ ያለውን ዋናው ሜን ጌት አክሰስ ያደርጋል ማለት ነው። አሁን የሰራተኛ የመኝታ ክፍልና አንደኛውን ኪችን አሳያቸዋለሁ። ይሄ አሁን ያለንበት ጀርባው ነው። በጀርባ በኩል ስንመጣ የምናገኘው ነው። ከዛ ወደዚህ ስንመጣ ይሄኛው ተጨማሪ በቃ ዋናው ትልቁ ኪችናችን የሚሆነው ይሄ ነው። እስካሁን ድረስ 2 ኪችኖችን አይተናል። ይሄኛው ሶስተኛው ነው የሚሆነው ማለት ነው። እዚህ ጋር የተጠቀምነው ማቴሪያል ተመሳሳይ ነው። በአልሙኒየም ነው የተሰራው። ስለዚህ ማጠብ ትችላላችሁ። እንደምታዩት የውሃውም ሁሉም ተመሳሳይ ናቸው ማለት ነው። እዚህ ጋር ለሁሉም ቤቶች ለባዝሩሞቹም የተጠቀምነው ይሄ የውሃ ማሞቂያ የጣሊያን የውሃ ማሞቂያ ነው። ከጣሊያን ነው የውሃ ማሞቂያ አክሰሰሪዎችን ኢምፖርት ያደረግነው ማለት ነው። እዚህ ጋር አንድ እጅ መታጠቢያ አለን። ከፋሚሊ ሩም የሚመጣ ሰው አክሰስ የሚያደርገው ማለት ነው። ይሄኛው ደግሞ ባዝሩም ነው። ሻወር አለው እዚህ ጋር። ስለዚህ ይሄኛው የሰራተኛ መኝታ ክፍል ስለሆነ ይሄኛውን ባዝሩም አክሰስ ማድረግ ይቻላል ማለት ነው።
የሰራተኛ መኝታ ክፍሉ ሰፊ ነው፣ ግን እንዳጋጣሚ ሆኖ እንደ ስቶር ስለተጠቀምንበት ብዙ ዕቃ ነው ያለው፣ ግን በጣም ሰፊ ነው። እዚህ ጋር ደግሞ የበግ ማረጃ ለሚሆን ቦታ ነው የሆነው። ቢኮዝ እዚህ ጋር የውሃ ፍሳሽ ማውረድ ስለምንችል ይህንን ለበግ ማረጃ ነው የምናደርገው ማለት ነው። ይህን ስፔስ ውጭውን እንግዲህ ግቢውን እንደምታዩት ጨርሰናል። አሁን ወደ ውስጥ እንገባና ፈርስት ፍሎር ላይ ሄደን መኝታ ቤቶቹን አሳያቸዋለሁ ማለት ነው። አሁን እንግዲህ ወደ ዋናው ቤት ወደ ውስጥ ገብተናል ማለት ነው። ይሄ ቴምፐርድ ግላስ ነው። ቴምፐርድ ግላስ ነው የተጠቀምነው። መሬቱ ይሄኛው ደግሞ ደረጃዎቹን ደግሞ በኦማን አልሙኒየም ነው የተሰሩት። መሬቱ ያኛው እንዳልኳችሁ በስፔን ነው የተሰራው። እዚህ ቤት ላይ ሌላውን ለየት የሚያደርገው ነገር አሁን በምናጸዳበት ጊዜ ደረጃው በሚጸዳበት ጊዜ የውሃ ፍሳሽ ምናምን ቢኖረው ይሄ የሚታጠብ ቀለም ነው የተቀባው። ማጠብ ትችላላችሁ ማለት ነው። እንደዚህ ገብቶ እጅ እንደገባበት ገብታችሁ ማጠብ ትችላላችሁ ማለት ነው። አሁን ፈርስት ፍሎር ላይ ደርሰናል። እዚህ ላይ 3 መኝታ ቤቶች ናቸው ያሉት። አንድ ማስተር ቤድሩም እና 2 የልጆች መኝታ ክፍል አለ ማለት ነው። ሁለቱም ቤቶች አሳያችሁና በጣም ቆንጆ ወደ ሆነው ማስተር ቤድሩም እንገባለን ማለት ነው። አሁን የምንገባው አንደኛው የልጆች መኝታ ክፍል ነው። በጣም ሰፊ ነው። ለሌላ ቤት አክቹሊ የዚህ ቤት የልጆች መኝታ ቤት ለሌላ ቤት ኦልሞስት ማስተር ቤድሩም ነው። ካፖርቶቹ ተገጥመዋል። ሁሉም እንዳልኳቸው ኢምፖርትድ ናቸው። በጣም ቆንጆ ናቸው። ላይ ማስቀመጫ አላቸው። ሰፊ ነው በጣም ቤቱ። ከዛ በተጨማሪ ደግሞ ወደ ባዝሩሙ እንገባለን ማለት ነው። ባዝሩሙ ላይ እንዳልኳችሁ የተጠቀምነው ይሄ የብሪሚክስ ማቴሪያል ነው። ብሪሚክስ እንግዲህ ኢትዮጵያ ውስጥ ኦልሞስት ከ15 ዓመት በላይ ቆይቷል ማለት ነው። ይሄኛው ደግሞ የጣሊያን ነው። ባዝሩም አክሰሰሪዎቹ አብዛኞቹ ከጣሊያን ነው ኢምፖርት የተደረጉት። እዚህ ጋር የቶሌቶ አለች። ይሄኛው ደግሞ ስፔሻል በሆነ መንገድ የሰራ ነው። የሳሙና ማስቀመጫችን ነው ማለት ነው። ይሄኛው ታቹን እራሱ ስትነኩት በጣም ያስታውቃል። በጣም ነው ደስ የሚለው። ከዛ በተጨማሪ ናቹራል ሉክ ነው ያለው ማለት ነው። ቤቱ ላይ የተጠቀምናቸው እያንዳንዱ ነገሮች ናቹራል ሉክ አላቸው። ወደዚህ ስንወጣ ደግሞ ይሄኛው ሁሉም ቤቶች ባልኮኒ ያላቸው የራሳቸው። ወደዚህ ስንወጣ ይሄን የመሰለ ቆንጆ ባልኮኒ እናገኛለን። ወደዚህ ደግሞ በጣም የሚያምር ቪው ነው ያለው ማለት ነው። አሁን ደግሞ ወደ ተጨማሪ መኝታ ቤት እንሄዳለን። ወደ ሁለተኛው የልጆች መኝታ ቤት ማለት ነው። ይሄን ይመስላል። በጣም ነው የሚያምረው። ያኛው ወደ መንገዱ ነው የሚያየው፣ ይሄኛው ደግሞ ወደ ግሪን ኤሪያው ነው የሚያየው። ይሄ ባይ ዘ ወይ ፊት ለፊታችን ያለው የልጆች መጫወቻና ግሪን ኤሪያ ነው የሚሆነው። ያ ሁሉም ቤቶች በቂ ብርሃን ያገኛሉ። ሁሉም ባልኮኒ ያላቸው የራሳቸው። ይሄውን የሚያምር ባልኮኒ ነው ያለው። ወደዚህ ስናይ የምናገኘው ግሪን ኤሪያ ነው የሚሆነው። ከዛ ወደ ባዝሩሙ እንሄዳለን። በዚህ በጣም ነው የሚያምረው ቤቱ። ባዝሩሙ ራሱ በጣም ነው የሚያምረው። በቃ የዛኛው ቤት ተመሳሳዩ ማለት ነው። ወደዚህ የሚገባው ሰፊ ነው በጣም እንደምታዩት። እዛኛው ቤት ላይ የተጠቀምናቸው ነገሮች በሙሉ እዚህኛው ክፍል ላይ ይኖራሉ ማለት ነው። አሁን ደግሞ በጣም ወደሚያምረው በጣም ወደ ስፔሻል ወደ ቤታችን ወደ ማስተር ቤድሩም ነው ይዣችሁ የሚሄደው ማለት ነው። ባይ ዘ ወይ ማስተር ቤድሩሙ በጣም ሰፊ ነው። ዎኪንግ ክሎዜቱ ሰፊ ነው በጣም። ይሄን ይመስላል። እዚህ ቤት ላይ መሬቱ የጀርመን ኤችዲኤፍ ነው የተጠቀምነው። በጣም የሚያምር ናቹራል ሉክ ያለው ኤችዲኤፍ ነው የተጠቀምነው ማለት ነው። ከዛ በዚህኛው በኩል ስንወጣ ሰፊ ባልከን ያለው ይሄኛው እንግዲህ ወደ 30 ሜትሩ መንገድ ነው የሚያየው ማለት ነው። አንድ ሜን ጌት እዚህ ጋር አለ። ወደ 30 ሜትሩ ነው የሚያየው ማስተር ቤድሩሙ። በጣም ነው የሚያምረው። ምንም የሚከልለው ነገር የለም። የሚያምር ቪው ማየት ትችላላችሁ። በጣም ቆንጆ ቤት ነው። አሁን ደግሞ ወደ ውስጠኛው ክፍል እንገባለን ማለት ነው። አሁን ይሄ ያለንበት ክሎዜታችን ነው የሚሆነው ማለት ነው። ክሎዜቱ ባይዘው ሰፊ ነው። እዚህ ቤት ላይ ምንም ጠባብ የሚባል ነገር የለም። ይሄ በጣም ሰፊ ነው የምታዩት። የወንድም የሴትም ለብቻ ማድረግ ይቻላል ማለት ነው። ይሄን ይመስላል። ከዛ ወደዚህኛው ፓርት ስንመጣ እዚህ ጋር ረጅም መስታወት አለው። ከዛ ይሄ እነዚህ ደግሞ የጫማ ማስቀመጫ ናቸው። አክቹአሊ እነዚህ ይሄ ለጫማ ነው። ይሄኛው ፓርት ማለት 3 ተከፋች ነው፣ ለጫማ ነው። እላይም ራሱን የቻለ 3 ተከፋች እንትን አለው። እዚህ ጋር ስንመጣ ደግሞ ድሬሲንግ ቴብል ነው ያለው። ይሄ የጌጣጌጥ ማስቀመጫ ምናምን ማድረግ ይቻላል፣ የቦርሳ። ከዛ እዚህ ጋር ድሬሲንግ
ቴብላችን አለ ማለት ነው። ይሄ መልበሻ ክፍላችን ጨረስን። አሁን ወደ ባዝሩሙ እንገባለን። ባዝሩሙ ላይ በጣም ደስ የሚል ነገር ነው ያለው። ባዝታብ አለው። በጣም ሰፊ ነው። ብዙ ጊዜ እኛ ሀገር ማስተር ቤድሩም ባዝሩም ምናምን ጠበብ ይላል፣ አልተለመደም እና ይሄን ግን ሰፋ አድርገን የሰራ ነው ማለት ነው። ማቴሪያሉ በጣም ነው ደስ የሚለው። ናቹራል ሉክ ነው ያለው። ይሄን ዩት የስቲም የሆነ ኮዚ የሆነ ቫይብ አለው ማለት ነው። እዚህ ጋር ችኛዋ ቶሌቷ ነች። ይሄኛው ባዝታቡ ነው። እዚህ ጋር ሳሙና ማስቀመጫ አለን ማለት ነው። ይሄኛው ደግሞ 2 ሰው ማስጠቀም የሚችል ስቲም ነው። ስቲም አክሰስ የስቲም ሲስተሙ ኦልሬዲ ተገጥሞለታል። ይሄኛው 2 ሰው ማስጠቀም ይችላል። እንዳለ እቃዎቹ ሁሉም ነገር ከዱባይ ነው የመጡት የስቲሙ ማለት ነው። ከዛ እዚህ ጋር ስቲም በምንጠቀምበት ሰዓት ወይም ሻወር በምንወስድበት ሰዓት ፎጣ የምናስቀምጥበት ሌሎችንም ነገሮች የምናስቀምጥበት እዚህ ጋር እንትን አለን ማለት ነው። ከዛ ወደ ውስጥ ስንገባ ደግሞ ችኛዋን ስንከፍታት እዚህ ጋር የውሃ ማሞቂያ የተቀመጠበት ነው። የስቲም ሲስተሙ ምናምን የተዘረጋበት ኤሪያ ደግሞ ይሄን ይመስላል። እንደ ትንሽ ስቶር መጠቀም እንችላለን ማለት ነው። ኦኬ ሶ ማስተር ባድሩማችን ይሄን ይመስላል። ማስተር ቤድሩሙ እንዳያችሁት በጣም ሰፊና ቆንጆ ነው። ከዛ ክሎዜቱም በጣም ሰፊ ነው። እዚህ ቤት ውስጥ እንግዲህ እኔ አንደኛ በጣም የምወደው ማስተር ቤድሩሙን ነው ማለት ነው። ምክንያቱም እንደምታዩት ሶስቱም ነገሮች በጣም ሰፊና የሚያማምሩ ናቸው ማለት ነው። አሁን እንግዲህ ፈርስት ፍሎር ላይ ያለንን ነገር ጨርሰናል። አሁን ደግሞ መወስዳችሁ ወደ ሰከንድ ፍሎር ነው። ሰከንድ ፍሎር ላይ ስንሄድ ደግሞ 4 ቤቶችን እናገኛለን። እነሱን እያንዳንዳቸውን አይተን በጣም ወደሚያምረውና ወደ መጨረሻው ደግሞ እንሄዳለን ማለት ነው። አሁን እንግዲህ ሰከንድ ፍሎር ላይ ደርሰናል ማለት ነው። ሰከንድ ፍሎር ላይ እንዳልኳችሁ 5 ክፍሎች ናቸው ያሉት። ከዛ ተጨማሪ ደግሞ አንድ ባዝሩም አለው። አንደኛውን እኛ አስበን የሰራ ነው ለጂም ነው። እናንተ ለፈለጋችሁት ፐርፐስ ግን መጠቀም ትችላላችሁ። ይሄኛው አንደኛው ክፍል ነው የሚሆነው። ይሄኛው ክፍል የሚያየው ልክ ታች ላይ እንዳየነው ወደ ጋርደኑ ነው የሚያየው ማለት ነው። ወደ ጋርደኑ ያያል። ሰፊ ነው፣ በጣም ቆንጆ ነው። በሮቹ እነዚህ በሮች ሁሉም ከስፔን ነው የመጡት። የውስጥ በሮች ከስፔን ነው ኢምፖርት ያደረግነው። ይሄኛው ደግሞ ኮመን ባዝሩማችን ነው የሚሆነው ማለት ነው። እዚህ ጋር ኮመን ባዝሩማችን አለ። ታች ላይ የተጠቀምነው ነገር በሙሉ ነው እዚህ ጋር የተጠቀምነው። ይሄኛው ደግሞ ሌላ መኝታ ቤት ነው። ዋው! ይሄ እዚህ ጋር እንደውም ካፖርድ ምናምን ተገጥሞለታል። እንደምታዩት የገስት ሩም ማድረግ ትችላላችሁ። እንግዳ ምናምን ሲመጣ እዚህ ጋር እንዲያርፉ ማድረግ ትችላላችሁ። ምክንያቱም ባዝሩሙ ቅርብ ስለሆነ እዚሁ መጠቀም ይችላሉ። ከዛ በተጨማሪ ቆንጆ ቪው ነው ያለው። ሰው ለገስት ማድረግ ይቻላል ማለት ነው። አሁን ደግሞ ወደ ዚችኛዋ ክፍል እንገባለን ማለት ነው። ይችኛዋ ክፍል ለጸሎት ቤት ማድረግ ትችላላችሁ፣ ለቤድሩም ማድረግ ትችላላችሁ። ብቻ ጠበብ ብላ ግን በጣም ቆንጆ ሉክ ያላት ቤት። ይሄኛው ባይዘው የእንትኑ ነው የወርኪንግ ክሎዜት እንትኑ መሀል ላይ የምትቀመጠዋ ነገር ነች። ሰው ቤቱ እንዳያጠበው ነው እዚህ የሆነው። እናንተ ከፈለጋችሁ ግን ታች መጠቀም ትችላላችሁ። ለጁለሪ ምናምን እቃ ማስቀመጫ ይሆናል ማለት ነው። አሁን ደግሞ ወደዚህኛው ክፍል እንገባለን። አክቹሊ አሁን ይሄንን ክፍል እኛ አስበን የሰራ ነው ለጂም ነው፣ ለጂም እንዲሆን ነው። እዚህ ጋር የቲቪ የዲሽ ምናምን አክሰሰሪዎቹ ተገጥመዋል። ስለዚህ ይሄንን ቤት ለጂም መጠቀም ትችላላችሁ። ስለዚህ ይህንን ቤት ለጂም አክሰስ ማድረግ ትችላላችሁ። ምክንያቱም እዚህ ጋር ደግሞ በጣም ሰፊ ከሌሎቹ ቤቶች ለየት ያለ ሰፊ ባልኮኒ ነው ያለው። ስለዚህ ሁለቱንም አክሰስ ማድረግ ትችላላችሁ። በነገራችን ላይ እዚህ ቤት ላይ የዲሽ የዋይፋይ የውሃ ኤቭሪቲንግ ሲስተሞቹ ሁሉም ነገሮች የተሟላለት ነው ማለት ነው። አጠቃላይ ግቢው እዩት እንዴት ሰፊ እንደሆነ። አሁን እዚህ ላይ ኢማጂን እዚህ ላይ አሁን ጂም ስትሰሩ ምናምን በቃ የሚያምር ቢሮ የምታገኙት። በጣም ተደስታችሁ ጂማችሁን ስትቀጠቅጡ ምናምን ከዛ ሪፍሬሽ ስታደርጉ በጣም ነው ደስ የሚለው። ከዛ በዚሁ በተያያዘ ደግሞ እንደተያያዘ አንደኛውን የመጨረሻዋን ክፍል አሳያችኋለሁ። ጂማ ክፍል ራሱ በጣም ነው የምታምረው። ለሌላ ቤት በጣም በቃ ማስተር ቤድሩም መሆን የሚችሉ ክፍሎች ናቸው። በጣም ሰፊ፣ በጣም የሚያምር ናቹራል ሉክ ያላቸው ቀለም ኤቭሪቲንግ ተጠቅቀን የሰራ ነው። እንግዲህ ይሄን ይመስላል። ክፍሎቻችን እነዚህን ይመስላሉ። ባልከኒዎቻቸውን ክፍሎቹን ሁሉን አሳየቻችኋለሁ። አሁን ደግሞ የመጨረሻው ክፍል ነው የሚቀረን። የመጨረሻው ክፍል ማለት ጣራውን ደግሞ አሁን ደግሞ የመጨረሻውን ክፍል ነው ማሳያችሁ። ስለዚህ ወደ ላይ እንወጣና የመጨረሻውንና በጣም የሚያምረውን እዚህ ቤት ላይ በጣም የሚያጓጓውን ነገር እናያለን ማለት ነው። ኮሪደሮቹ ባይዘው በጣም ሰፋፊ ናቸው እውነት ለመናገር።
አሁን እየወጣን ያለ ነው። ይሄኛው መብራት ባይዘው የሳሎን ቫይብ ነው ያለው። ሳሎኑ ላይ የተጠቀምናቸውን ቴክስቸሮች ነው እዚህ ላይ የተጠቀምነውና በጣም ነው የሚያምረው። አሁን ዋው ቴራስ ላይ ነው ያለ ነው። ባይዘው ቴራሱ ላይ ለሰርግ፣ ለልደት፣ ለተለያየ ፕሮግራም ማድረግ ትችላላችሁ። 180 ካሬ ነው ቴራሱ። በጣም ነው የሚያምረው። በጣም ቆንጆ ነው። ከዛ ደግሞ ለሰከንድ ፍሎር በጣም ቅርብ ስለሆነ እሱ መጠቀም ትችላላችሁ። ሶኬቶች አሉት በየቦታው መብራቱ፣ ሁሉ ነገር በጣም ነው የሚያምረው። ከዛ በተጨማሪ ደግሞ ላይ ታንከር አለ። እዚህ ላዩ ላይ ታንከር አለ። 6000 ሊትር ውሃ መያዝ የሚችል ታንከር ነው ያደረግንበት ማለት ነው። ቴራሱ እንዴት አያችሁት? አያምርም? በጣም ቆንጆ፣ በጣም ሰፊ ነው። የፈለጋችሁትን ፕሮግራም ለማዘጋጀት አዳራሽ መጠቀም አይጠበቅባችሁም፣ መከራየት አይጠበቅባችሁም። ከዛ በተጨማሪ ግሪን ኤሪያ ማድረግ ትችላላችሁ፣ መናፈሻ ማድረግ ትችላላችሁ። ለፈለጋችሁት አገልግሎት መጠቀም የምትችሉት በጣም የሚያምር ቆንጆ ሰፊ ቴራስ ነው ማለት ነው። እኔ በጣም ማስተር ቤድሩም እና ቴራስ በጣም ነው የምወደውና በጣም ነው የወደድኩት። ይሄን ይመስላል ቤታችን። እንግዲህ እንዳልኳችሁ መጀመሪያ ላይ ሲጀምር እንደነገርኳችሁ ይሄ ቤት አጠቃላይ ግቢው 300 ካሬ ነው። ቤቱ ደግሞ ያረፈው 180 ካሬ ላይ ነው። በውስጡ 3 ኪችኖች አሉት፣ 2 ሳሎን፣ የሰራተኛ መኝታ ክፍል እስከ መታጠቢያ ክፍሉ፣ የበግ ማረጃ፣ 6000 ሊትር ውሃ፣ ከዛ በተጨማሪ 7 ቤድሩሞች፣ 6 ባዝሩሞች አሉት። እንዳያችሁት እያንዳንዱ የፊኒሽንግ ማቴሪያል ኢምፖርትድ ናቸው። ከጣሊያን፣ ከስፔን፣ ከጀርመን፣ ከቱርክና ከዱባይ ነው ኢምፖርት ያደረግናቸው። በጣም ነው የሚያምሩት። ይሄ ቤት የሚሸጠው ዋጋው የመጨረሻው ላይ ስንደርስ ዋጋው 150 ሚሊዮን ብር ነው። የተወሰነ ድርድር ይኖረዋል። የበለጠ መረጃ ማግኘት ከፈለጋችሁ ግን ካፕሽን ላይ በምናስቀምጠው ስልክ መደወል ትችላላችሁ። ባይ። ይሄን የመሰለና ሌሎችን ቆንጆ ቤቶች ማየት ከፈለጋችሁ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱኝ። አመሰግናለሁ።